እንኳን ለእናቶች ቀን አደረሳችሁ። የእናቶች ቀን ነገ ነው። እኔ ግን ዛሬ ቀደም ብዬ የመጣሁት የእናቶች ቀንን አስመልክተን ቆንጆ ፕሮግራም አዘጋጅተናል። ያ ፕሮግራም እንዳያመልጣችሁ ነው ማለት ነው። እንደ እናት እንግዲህ በጣም ብዙ እናስባለን አይደለ? እኔም የአንድ ልጅ እናት ነኝና ልጅ አድጎልኝ ኮሌጅ ገብቶልኝ ብዙ ነገር እንላለን ስለ ልጆቻችን አይደለ? ያንን ደግሞ እውን ለማድረግ ልጆቻችንን ለልጆቻችን የሚሆን የኮሌጅ ፈንድ ለማዘጋጀት ብዙ ነገር በፋይናንሻሊ ሬዲ እንድንሆን ደግሞ የፋይናንሻል ኖሌጅ ያስፈልገናል ማለት ነው። ስለዚህ ሃው መኒ ወርክስ የሚለውን እንድትረዱት እንዴት አድርጋችሁ ለልጆቻችሁ ለኮሌጅ መዘጋጀት ትችላላችሁ። ኢንካማችሁን የራሳችሁን ኢንካም ደግሞ ፕሮቴክት ታደርጋላችሁ። ይህን የመሳሰሉትን ትምህርቶች ለራሳችሁ ብቻ ሳይሆን ደግሞ ለልጅ ልጆቻችሁ የሚተርፍን ነገር እንዴት ቢውልድ ማድረግ ይቻላል የሚለውን ነገ እናስተምራለን ማለት ነው። ይህ ትምህርት እንዳያመልጣችሁ። እንግዲህ መልካም የእናቶች ቀን። በድጋሚ ቀኑን እንግዲህ ከልጆቻችሁ ጋር ከባለቤቶቻችሁ ጋር ጥሩ ጊዜ ያሳልፉና ማታ ደግሞ ካላችሁበት ቦታ በዙም ነው የሚተላለፈው ጆይን አድርጋችሁን ፋይናንሻል ኖሌጆችን አግኙ ማለት ነው። በዚህ አጋጣሚ ደግሞ እችን ሴቪንግ ዩር ፊውቸር የምትለውን ቡክ አዘጋጅቼላችኋለሁ። ዳውንሎድ እንድታደርጉት በነፃ ነው ዳውንሎድ የምታደርጉት። ዳውንሎድ አድርጉና እዚህ ላይ ሃው መኒ ወርክስ የሚለውን እያንዳንዱን ነገሮች ያሳያችኋል ማለት ነው። ከትንሽዬ ሴቪንግ ጀምሮ ስለ ኢንቨስትመንት ስለ ሁሉ ነገር ባጭሩ አድርጋ ምንድን ነው የሚለውን የምታስረዳ መጽሐፍ ነችና እሷን ዳውንሎድ ማድረግ ትችላላችሁ። ሊንኩን ባዮ ላይ ታገኙታላችሁ። በፌስቡክ የምታዩኝ ደግሞ ፕሮፋይሌ ላይ አለ፣ እንደዚሁም ዲስክሪፕሽኑ ላይ አስቀምጥላችኋለሁ ማለት ነው። እንደተለመደው ልትደውሉልኝ ቴክስት ልታረጉልኝ ትችላላችሁ። እንደዚሁም ደግሞ ሊንኩ ላይ ገብታችሁ ይሄንን መጽሐፍ ውሰዱ። ይሄን መጽሐፍ ስትወስዱ ደግሞ ከ30 እስከ 45 ደቂቃ የሚሆን ነፃ ሴሽን ለእናንተ ለራሳችሁ ፐርሰናላይዝድ የሆነ ደግሞ አብረን ቁጭ ብለን እሰጣችኋለሁ ኢንፎርሜሽን ማለት ነው። ስለዚህ ደውሉልኝ፣ ቴክስት አርጉልኝ፣ መጽሐፋችሁን ዳውንሎድ አድርጉ። ነገ እንዳትረሱ 8 PM ኢስተርን ታይም ሜይ 10 8 PM ኢስተርን ታይም ላይ የእናቶች ቀንን በማስመልከት ቆንጆ ትምህርት አለ። መታችሁ እንግዲህ ተማሩ። ለሁሉ ሰው ኦፕን ነው። እናቶችም